ያንተንና የአባትህን ቤት የተወደደ ቤት ነው። ያንተና የአባትህ ቤት፣ ያንቺና የአባትሽ ቤት የተወደደ ነው። ነገራችሁ ይቀየራል። የእግዚአብሔር ምሕረት ጣልቃ ገብቷል። ሰላም ለዚህ ቤት ይሁን ብሏል። ኃይል ለዚህ ቤት ይሁን ብሏል። ሞገስ ለዚህ ቤት ይሁን ብሏል። እግዚአብሔር እንደወደዳችሁ እስኪታወቃችሁ በቤታችሁ የትኛውም ውስብስብ የሆነባችሁ የታሰረና የተዘጋ የሚመስል ነገራችሁ በናዝሬቱ ጌታ በኢየሱስ ስም በታምራት በሕይወታችሁ ያልፋል። ጨለማ ከሕይወታችሁ ይሻራል። በጎነቱ ምሕረቱ ቤታችሁን ይጎበኛል። የትኛውም ጨለማ ድል ፋንታው ዛሬ ይሻራል። እናንተ ተጎብኝታችኋል። ሊበላችሁ ካለ የትኛውም የጨለማ ምልክትና አሰራር ዛሬ እንድትወጡ ጸልያለሁ በኢየሱስ ስም። የተአምራት መልአክ ደህንነት ለእናንተ ቤት ይሆናል። ረፍት ለእናንተ ቤት ይሆናል። ምሕረት ለእናንተ ቤት ይሆናል። ቸርነት ለእናንተ ቤት ይሆናል። እግዚአብሔር ወዶኛልና አዳነኝ ተብሎ እንደተጻፈ በእናንተ ጉዳይ ላይ እግዚአብሔር ጣልቃ ገብቷል። የትኛውንም ማትፈልጉት የህይወት ስርዓት በናዝሬቱ ጌታ በኢየሱስ ስም ዛሬ ከህይወታችሁ ተላቀቀ። ጣልቃ ገባላችሁ። እየፈለጋችሁት ያለ እግዚአብሔር እርዳታ እየጠየቃችሁበት ያለ እግዚአብሔር ወዴት ነህ እያላችሁት ያለ እግዚአብሔር በራችሁን አንኳኳ። ኃይላችሁ እንደገና ይታደሳል። እግዚአብሔር ምርኮሽን ይመልሳል። የሞተ ነገርሽን ያስነሳዋል። በጨለማ ላይ ብርሃን ይብራ ያለ አንቺ ቤት ብርሃን ይሁን ብሏል። አንተ ቤት ፈውስ ይሁን ብሏል። አንቺ ቤት በረከት ይሁን ብሏል። አንቺ ቤት ህይወት ይሁን ብሏል። የትኛውም ጨለማ እድል ፋንታው ከህይወታችሁ ተቋረጠ። በኢየሱስ ስም ስልጣን የመነሳት አቅም በላያችሁ ላይ ይመጣል። የመበርታት አቅም በላያችሁ ላይ ይመጣል። የሚያበረታ የእግዚአብሔር መንፈስ በህይወታችሁ መገለጥ ይጀምራል። በኢየሱስ ስም ከሳሾቻችሁ እያሉ ኢያሱን እድፋም ልብስ አልብሶ ጠላት ከሰሰው ይላል። እግዚአብሔር እንዲህ አለ፣ ይህ ከሳት የወጣ ትንታግ ነው አለ። አንቺን የከሰሶች እያለ እግዚአብሔር ስለ አንቺ ይሟገታል። በህይወት እንድትኖር ይሟገታል። በክብር እንድትኖር ይሟገታል። በጤንነት እንድትኖር ይሟገታል። የትኛውም ጨለማ ላያሸንፍሽ እግዚአብሔር ስለ አንቺ ከአንቺ ወገን ነው። ያስነሳሻል። እንደገና ትበረቻለሽ። በፍጹም በኢየሱስ አጥንቶችሽ ይለመልማሉ። ስጋሽ ይለመልማል። ነፍስሽ ደስተኛ ትሆናለች። መንፈስሽ ሕያው ይሆናል። የአምላኬ ቸርነት እግዚአብሔር የቅርብ አምላክ ነው። ለአንቺ የቅርብ አምላክ ነው። ሩቅ መስሎ የሚታይ አይታይሽም። ሩቅ የሆነ የመሰለ ሚያይ የማይመስል ነገር የተከበብክ የሚመስል የምትወረስ የሚመስል ዛሬ እነግርሃለሁ የምስራች ይሆናል። እግዚአብሔር አብርሃምን እንዲህ ብሎ ጠራው። አብርሃም ወዳጄ ነው አለ። ስለዚህ የሆነ ነገርን ማድረግ ስፈልግ ለወዳጄ ለአብርሃም ሳልናገር አላደርግም ይላል። እያንዳንዱ ነገሮቻችሁ ላይ እግዚአብሔር በዚህ ጉዳይ ላይ ካልነገራችሁ፣ እንደምትወርቁ፣ እንደምትጨነግፉ፣ እንደምታዝኑ ካልነገራችሁ የእግዚአብሔር አይደለም ማለት ነው። እግዚአብሔር ደግሞ እንዲህ አይነት ሀሳብ፣ እንዲህ አይነት የውድቀት፣ የሐዘን፣ የፍርሃት፣ የድንጋጤ ሀሳብ ላንተ የለውም። ይልቁንም አንተ እየፈራሁ ካለ፣ ይልቁንም አንቺ እየፈራሽው ካለ እግዚአብሔር እንዲህ ይላል፣ አትፍራ፣ አትፍሪ፣ እኔ ላንተ ጋሻህ ነኝ፣ እጠብቃለሁ፣ እጋረዳለሁ፣ ካንተ ወገን ነኝ። በፍጹም የምትሸነፍበትን ጉዳይ አልፈልገውም። የምትወረሽበትን ጉዳይ አይፈልገውም። የምታዝኝበትን ጉዳይ እግዚአብሔር አይፈልገውም። ስለዚህ ዛሬ መንቃት ያለባችሁ ቢሆን እግዚአብሔር ካንቺ ወገን ነው። ስለዚህ የምትወረሰው አንተ አይደለም። የሚሞተው ያንተ አይደለም፣ ወይም የሞተው ያንተ አይደለም። ያለቀው የተቆረጠበት ተስፋ የሌለው ያንቺ ጉዳይ አይደለም። ምክንያቱም ከእግዚአብሔር አይደለም። መጽሐፍ ሲናገራል እነዚህ እንደሚጨሱ እንጨቶች አለ ከኔ አይደሉምና አለ አይጸኑም አለ። አይጸኑም ከኔ አይደሉምና አለ አይጸኑም። ከእግዚአብሔር ያልሆነ ነገር በአንቺ ቤት አይጸናም። በሽታ ከእግዚአብሔር አይደለም። ከህይወታችሁ ረገምኩት። ጤንነታችሁ ተመለሰላችሁ። በመገረፉ ቁስል ፈውስ ይገባችኋል። በረከት ይገባችኋል። ሞገስ ይገባችኋል። ታላቅነት ይገባችኋል። ክብር ይገባችኋል። እግዚአብሔር የወሰነላችሁ ወይም እግዚአብሔር የወደደው እግዚአብሔር አንቺንና የአባትሽን ቤት ወዷል ክብር እንዲሆን። ምክንያቱም እመን አንተና ቤተሰቦቹ ናችሁ እንድድኑ የሚፈልገው እግዚአብሔር። በቤተሰቦቻችሁ መካከል አያደላም። አንተንና ቤተሰብህን ይወዳል። አንቺንና ቤተሰብሽን ያድናል። የትኛውም ጨለማ በኢየሱስ ስም ከላያችሁ ላይ ተገፈፈ። ለሐዘን ምክንያት የሚሆን ነገር ተገፈፈ። ያለቀና የተቆረጠ ነገር አሁን ተቀጠለ። በኢየሱስ ስም ተቀጠለ። እግዚአብሔር አብርሃምን ያለው እንዲህ ነው፣ አንተ ወዳጄ ነህ አለው።
ነገር ሳልናገር ወደ አንተ አላመጣም ብሎ ነገረው ይላል። ሰዶምና ገሞራን ማጥፋት ሲፈልግ ለእግዚአብሔር ነገረው፣ ለአብርሃም ነገረው። እግዚአብሔር መጥቶ ለአብርሃም ነገረው። ሰዶምና ገሞራ ሊጠፋ ነው። እዚያ ውስጥ ምን ሐሳብ አለ አለው። እንዴ ምን ኃጢአተኛ ሆነዋል አለው። እንዴ እዚያ ውስጥ ጻድቅ የለም አለ። የለም። እስኪ ተፈለገ 100 ቢኖር 50 ቢኖር 40 ቢኖር 10 ቢኖር ተፈልጎ ጠፋ ነው የሚለው። እግዚአብሔር በቤታችሁ ላይ የትኛውንም የጨለማን ምልክትና አሰራር ከእግዚአብሔር ካልሆነ ምክር የተመከረ የትኛውም ዛሬ ፈረሰ፣ ይጠፋል። ከቤታችሁ በኢየሱስ ስም ይጠፋል። ንፋስ ይወስደዋል። ከክፉ የሆነ ነገር ንፋስ ይወስደዋል። ከጨለማ የሆነ ነገር ንፋስ ይወስደዋል። መንገዳችሁ ሐዘን አይሆንም፣ ጭንገፋ አይሆንም፣ ፍርሃት አይሆንም። በኢየሱስ ስም እኔ የአንድ ሰው ኃይል ሲታደሳ ያለሁ፣ ያንቺ ኃይል ሲታደሳ ያለሁ። እንደገና መሰዊያሽ ይታደሳል። እንደገና የጸሎት አቅም ይሆንልሻል። እንደገና የጸሎት ብርታት ይሆንልሻል። እንደገና ጉልበትሽ ይነሳል። ጠላቶችሽ እያዩ ወደ አደባባይ ትወጫለሽ። በኢየሱስ ስም በቤትሽ ሞት፣ ሐዘን፣ ጭንገፋ አይሆንም። እግዚአብሔር እንዲህ ብሏል፣ አትፍሪ፣ አይወርስሽም። እኔ ያለው ነው የሚለው እግዚአብሔር ላንቺ። እኔ ያለው ነው የሚለው ላንተ። እኔ ያለው ይላል እግዚአብሔር። አንተንና ቤትን ወዷል። እግዚአብሔር ይልሃል፣ እኔ ያለው። እግዚአብሔር ከአንቺ ጋር አለ፣ ከአንተ ጋር አለ። አይጥልህም፣ አይተውህም። በናዝሬቱ ጌታ በኢየሱስም እንድትነሳ ጸልዬልሃለሁ። እንድትበረታ ጸልዬልሃለሁ። ኃይልሽ እንድታደስ ጸልዬልሻለሁ። አቅምሽ እንዲበረታ ጸልዬልሽ። ጠላቶች በፊት ዝም እንዲሉ ጸልያለሁ። የሚዋረዱ የሚጠሉህን አዋርዳቸዋለሁ ብሏል መጽሐፍ ሲናገር። ጠላት ባንተ አይጠቀምም። ያመፃ ልጅ መከራ አይጨምርብም። ጠላቶቹን ከፊት አጠፋለሁ አለና የሚጠሉህን አዋርዳቸዋለሁ። በኢየሱስ የሚጠሉሽ ይዋረዳሉ። የሚያሳዝኑሽ ይዋረዳሉ። የከበቡሽ ይዋረዳሉ። ያፍራሉ፣ ይደነግጣሉ፣ የቋመጡ ሊውጥሽ ሊበላሽ አለ የናፈቀ የትኛውም ክፉ ምልክት በናዝሬቱ ጌታ በኢየሱስ መታሰቢያው ተሻረ። ጌታን ኢየሱስን ከሙታን ያስነሳው መንፈስ ቅዱስ በአንቺ ቤት ሕያው ሆነ። ታምራት ሆነላችሁ፣ ድንቅ ሆነላችሁ። በሮች በፊታችሁ ተከፈቱ። ያንቺና ያንቺ ቤት ተወደደ። በኃይለኛው በኢየሱስ ስም ጸልዬላችኋለሁ። እግዚአብሔር ድንቅ እያደረገላችሁ ነው። እግዚአብሔር ታምራት እያደረገላችሁ ነው። ከዚህ ቀን ቀጥሎ ቤታችሁ ሐዘን አይሆንም፣ መጨንገፍ አይሆንም፣ መድረቅ አይሆንም። ነገር ጀምራችሁ አይጨነግፍባችሁም። ጠላቶቻችሁ በፊታችሁ ያጠመዱት አያገኛችሁም። ማምለጥ ሆነ። በኢየሱስ ስም ማምለጥ ሆነ። ላንተና ለቤት ማምለጥ ሆነ። ላንቺና ለቤትሽ ማምለጥ ሆነ። በናዝሬቱ ጌታ በኢየሱስ ስም ኃይል ጸልዬላችኋለሁ። ከመልካም ነገር አትጎድሉም። በጌታ በኢየሱስ ስም ይህ ብቻ በሕይወታችሁ ይሆናል። በታላቅ ምስክርነት ትመጣላችሁ። ምክንያቱም የጸለይኩላችሁ በእኔና በእናንተ መካከል በሚሰራ እምነታችን በሆነው በታላቁ በጌታ በኢየሱስ ስም ስለሆነ በስሜ የምታደርጉትን ደግሞ እኔ ያደርገዋለሁ ስላለ በእናንተ ሕይወት ላይ በቅለው አየዋለሁ፣ ከብሮ አየዋለሁ፣ ታላቅ ሆኖ አያለሁ፣ ገናና ሆኖ አያለሁ። ቤታችሁን ያንገዳገደ ሲሰነጠቅ ታዩታላችሁ። ዳጎን ጎልያድ ሲወድቅ ታዩታላችሁ። እናንተ ግን ትበረታላችሁ። የዳዊት ቤት እየበረታ ይሄዳል፣ የሳውል ቤት እየደከመ ሄደ ይላል። ያንቺ ቤትና ቤትሽ እየበረታ ይሄዳል። የጠላቶቻችሁ አጀንዳና ሀሳብ ይደክማል፣ ይከስማል። በሽታ ከቤታችሁ ወደቀ። በኢየሱስ ስም ኃይል ጸልዬላችኋለሁ። ሻሎም። ነገራችሁ ተቀይሯል። ይህ ቪዲዮ እንደደረሳችሁ የምስራች የምትሰሙበት በር እንደተከፈተ እርግጠኛው። ቪዲዮውን ለምታውቋቸው በየትኛው ማህበራዊ ሚዲያ ለሚጠቀሙ ሰዎች ሼር አድርጉላቸው። እናንተም ይህን ሰብስክራይብ አድርጉት። የደወል ምልክቱን ንከና ኦል በሉት። ቤተሰቡ ነው። ሁል ጊዜ ቪዲዮ ስለቅ እንዲደርሳችሁ እንደዛ አድርጉ። እግዚአብሔር መልካም ነው። በህይወታችሁ ታምራት ይሆናል። ሻሎም። ተፈጸመ። እግዚአብሔር ብቻውን ታምራት በህይወታችሁ ያደርጋል። አሜን።